በሪል ስቴት ዘርፍ ቀዳሚ በመሆን በስታር አሊያንስ አባል በሆነው በኢትዮጵያን ኤርላይንስ ሸባ ማይል ፕላቲኒየም አጋር በሆነው በአኳያ ፕሮፐርቲስ ተገኝቻለሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እሺ፣ ሰላም እንዴት ነሽ? ማን እንበል? ህሊና እባላለሁ። የአኳያ ፕሮፐርቲስ የሽያጭ አማካሪ ነኝ። እሺ፣ መልካም ህሊና። እስኪ አኳያ ማን ነው ምንድን ነው የሚለውን ለተመልካቾች አስረጅልኝ። በጣም ጥሩ። አኳያ በስሩ የተለያዩ ሲስተር ካምፓኒዎች ያሉት ድርጅት ነው። አሁን ደግሞ አኳያ ፕሮፐርቲስ በማለት ከ5 ዓመት ወዲህ የሪል ስቴት ዘርፉን ተቀላቅለን እንገኛለን። ከዚህ በፊት 3 የሚሆኑ ፕሮጀክቶችን ደሊቨር አድርገናል። አኳያ ፕሮፐርቲ ከሪል ስቴት ዘርፍ ቀዳሚ በመሆን ከኢትዮጵያን ኤርላይንስ ጋር አጋርነት አላቸው። እስኪ ስለሱ አጋርነት ያለውን ነገር ታስረጅ። እሺ፣ በጣም ጥሩ። አኳያ ፕሮፐርቲስ በሪል ስቴት ዘርፍ ቀዳሚ በመሆን ከኢትዮጵያን ኤርላይንስ ሸባ ማይልስ ጋር አጋርነትን ተፈራርመናል። ይህ ማለት ከድርጅታችን አኳያ ፕሮፐርቲስ የመኖሪያ አፓርትመንቶችን ወይም የንግድ ሱቆችን ለሚገዙ ደንበኞቻችን የስታተስን እንዲሁም የማይል ስጦታዎችን እንሰጣለን። ይህም እንደየአከፋፈል ሁኔታቸው የተለያየ ነው የሚሆነው። በዚህም ከብሎ እስከ ጎልድ ድረስ የሚደርስ ስታተሶችን በስጦታ እየሰጠን እንገኛለን። አሁን አክቲቭሊ ያሉ ሳይቶቻቸው የት ናቸው? ያከፋፈል ሁኔታቸውን እና ዝርዝር መረጃዎችን ብትነግሪ። አሁን ላይ 4 ፕሮጀክቶች ፕሮግረስ ላይ ነው ያሉት። ያከፋፈል ሁኔታዎችና ሳይቶችን በተጨማሪ ሱፐርቫይዘሪ ነው ሊያሳይሻል። አመሰግናለሁ። እሺ፣ መልካም ጊዜ። ሰላም፣ እንዴት ነሽ? ናኦል እባላለሁ። የአኳያ ሪል ስቴት ሱፐርቫይዘር ነኝ። እንኳን ደህና መጣሽ። ከዚህ በፊት ያስረከብናቸውን ፕሮጀክቶች አብረን እናያለን ማለት ነው። ይሄ የምትመለከችው የመጀመሪያ ፕሮጀክታችን ነው። የሚገኘው ደንበል አካባቢ ነው ማለት ነው። G+10 እንደ ፕሮጀክት የመጀመሪያችን አኳያ ፕሮፐርቲስ የመጀመሪያ ዲሊቨርድ ያደረገው ፕሮጀክት ነው ማለት ነው። ሌላኛው ደግሞ 2 እና 3 ብለን ደግሞ ፒያሳ ሞናርክ ሆቴል ጀርባ G+11 እና G+16 2 ብሎኮችን ፓርቲ ቪው እንዲሁም ደግሞ ትዊንዝ ብለን አስረክበናል ማለት ነው። ስለዚህ አሁን አክቹሊ 4 ፕሮጀክቶች እጃችን ላይ ያሉ ኦንጎይንግ የሆኑ ፕሮጀክቶች፣ አንደኛው የንግድ ሱቆች ነው። አንደር ኮንስትራክሽን የሆኑ ፕሮጀክቶቻችን ናቸው። እዚህ ጋር ደግሞ እንደምትመለከችው ኦዞን ወደ ሰሜን መዘጋጃ የሚገኘው ፕሮጀክታችን ነው። እዚህ ጋር እንደምትመለከቱው G+17 ነው የሚሆነው ማለት ነው። ይሄ ቢልዲንግ እንግዲህ በፍሎር 8 ቤቶች ይኖሩታል። ከባለ 1 እስከ ባለ 3 መኝታ። ባለ 1 መኝታ ከሆነ ከ81 እስከ 91 ካሬ አለን። እንዲሁም ባለ 2 መኝታ 110 ካሬ፣ ባለ 3 ከሆነ ደግሞ 130 ካሬ አለን ማለት ነው። ቢልዲንጉ እንግዲህ ፊውቸሮቹን ስነግርሽ 2 ቤዝመንት ይኖረዋል። ግራውንድ ስፔሱን አኳያ ከሪል ስቴት ባሻገር የተለያዩ ካምፓኒዎች አሉት። ኮፊም ላይ ኢንዱስትሪ ላይ ስላለ ግራውንድ ፍሎሩን የሚይዘው እንደ ኮፊ ሾፖች፣ እንደ ካፍቴሪያዎች፣ የመዝናኛ ቦታዎች ይኖራሉ ማለት ነው። ቢልዲንጉ መኖሪያው የሚጀምረው ከሰከንድ ፍሎር ይጀምራል እስከ 17ኛው ድረስ ቲፒካል ፍሎር ፕላን ይሆናል። ደን ደግሞ ቴራሱ ላይ የተለያዩ ሪክሬሽናል ሴንተር፣ የመዝናኛ ቦታ፣ የመናፈሻ ቦታዎች ይኖሩታል ማለት ነው። እዚህ ላይ 2 አይነት ዋጋ ነው ያለን፣ ሰሚ ፊኒሽድ እና ፉሊ ፊኒሽድ። ሰሚ ፊኒሽድ ከሆነ የካሬ ዋጋው 98,000፣ ፉሊ ፊኒሽድ ከሆነ ደግሞ 123,000 ብር 15% ቅድመ ክፍያ። ምክንያቱም ፕሮግረሱ ከፍ ያለ ስለሆነ እዚህኛው ላይ 15% ከፍይና ቀሪውን በ2 ዓመት ጊዜ ውስጥ በታይም የሚከፈል ፕሮጀክታችን ነው ማለት ነው። እዚህ ላይ ግልጽ ነው? ግልጽ ነው። አሁን ይሄ ፕሮግረሱ ምን ላይ ነው ያለው? ኦልሞስት 8ኛ ፍሎር ላይ ዳት ሚንስ በኮንስትራክሽን በፐርሰንት ስናስቀምጠው 50% ኮንስትራክሽን ፕሮግረስ ላይ ደርሷል ማለት ነው። ስለዚህ እዚህ ጋር ፍሎር ላይ ያሉ የሱቅም ሽያጭ አላችሁ ማለት ነው? እዚህኛው ላይ የሱቅ ሽያጭ የለንም። አክቹሊ ምንድነው ራሱን የቻለ ሞሎ አለን እና እሱንም ደግሞ አብረን እናየዋለን ማለት ነው። ግሩፕ ከኢትዮጵያን ኤርላይንስ ጋር አጋርነት አላችሁ። እስኪ እሱን አጋርነት ብሪፍሊ ብታስረዳን። ኦኬ፣ መልካም። ያው ኢትዮጵያን ኤርላይንስ እንደምታውቂው ትልቅ አቪዬሽን ኢንዱስትሪ ላይ ያለ ኢንዱስትሪ ነው። ደግሞ እኛ ምንድነው የምናደርጋቸው ደንበኞቻችን እስከ 25% የሚከፍሉ ደንበኞቻችን የሼባ ማይልስ አክሰስ እንሰጣቸዋለን። ቢካዝ ከኢትዮጵያን ኤርላይንስ ጋር እየሰራን ስለሆነ ማለት ነው። ሼባ ማይልስ አክሰስ ያላቸው ደግሞ ብሉ ለሆነው ጎልድ የማሳደግ እነዚህ ፕሮሲጀሮች እንሰራለን ማለት ነው። ኦኬ፣ መልካም። ስለዚህ ይሄኛው ደግሞ የምትመለከቱው ፒያሳ ከዚህ በፊት ካስረከብናቸው ፕሮጀክት ፊት ለፊት የጀመርነው ፉሊ ሬዚደንሻል ነው። እዛ ጋር ምንድነው የቀድሞ ያየነው ሳይት ምንድነው የሚሆነው ኮመርሻል ስፔስ and ደግሞ ሊቪንግ ኤሪያ ነው የሚሆነው ማለት ነው። ይሄኛው ግን ፉሊ ሬዚደንሻል 520 ካሬ ሜትር ላይ ያረፈ ፕሮጀክታችን G+17 ነው ማለት ነው። እዚህ ላይ እንግዲህ እንደምትመለከቱ እንደ ፕሮጀክቱ አነስተኝነት በፍሎር 4 ቤቶች ይኖራል።
እዚህ ላይ የካሬ አማራጮች አሉ ከባለ 1 እና ባለ 3 ባለ 1 ከሆነ 96 ካሬ ባለ 3 143 ካሬ አማራጭ ይኖረናል ማለት ነው። እዚህ ላይ ሁለት አይነት የካሬ ዋጋ አለ ማለት ነው። ፉሊ እና ሰሚ ፊኒሽድ የምንለው ማለት ነው። ሰሚ ፊኒሽድ በካሬ 100,000 ብር ፉሊ ፊኒሽ ሲሆን ደግሞ በካሬ 125,000 ብር ይሆናል ማለት ነው። እዚህም ላይ 10% ነው የኮንስትራክሽን ፕሮግረሱ ገና ከፋውንዴሽን የወጣ ያለ ፕሮጀክት ነው። እዚህ ላይ 10% ከፍለሽ ቀሪውን በ3 ዓመት እንዲሁም በ3 ዓመት ተኩል የምትረከብ ፕሮጀክት ይሆናል ማለት ነው። ፋይናሊ ደግሞ ይሄኛው ሶስተኛው ፕሮጀክታችን ነው የሚገኘው በሳር ቤት ካናዳ ኤምባሲ ጀርባ ነው የሚሆነው ማለት ነው። ይሄ ፕሮጀክት እንግዲህ እንደምታየው በጣም ሜጋ ፕሮጀክታችን ነው። ሌላኛው ደግሞ በዲዛይን ዋይዝ ከኢትዮጵያን ሪል ስቴት ኢትዮ ሪል ስቴት አዋርድ የተሸለምንበት ሪል ስቴት ፕሮጀክታችን ነው ማለት ነው። ሶ እንደነገርኩሽ G+31 ነው። ሆቴል ስታንዳርድ አፓርትመንት ነው እየገነባን ያለ ነው። እዚህ ጋር እንደምትመለከቱው እንግዲህ አኮያ ሪል ስቴት እንደነገርኩሽ ከፕሮፐርቲው አልፎ የተለያዩ ድርጅቶች ጋር አብሮ ይሰራል ወይንም የራሱ ድርጅቶች አሉት። ሶ ግራውንድ ፍሎሩ የራሱ አኮያ ሞተርስ እዚህ ፕሮጀክት ላይ ማለት ነው። ደን ከፈርስት ፍሎር አንስቶ እስከ ፊፍዝ ፍሎር ያሉት እንዳለ አሚኒቲዎች ናቸው። አሚኒቲዎች ስልሽ በቅርብ አገልግሎት እንዲያገኝ ያው ሲንግል ዩኒት አፓርትመንት ሲሆን ያንን የኮምፓውንድ ፊሊንግ ወይንም ደግሞ በቀላሉ የሚፈልገውን ነገር እንዲያገኝ ነው እየሰራን ያለ ነው ማለት ነው። እዚህ ላይ ሬስቶራንቶች አሉ፣ ባንኮች አሉ፣ ሆቴሎች አሉ። እነዚህ ነገር ያካተተ እንደ ሞል ማለት ነው። ሶ ኮመርሻል ስፔስ እና ሬዚደንሻል አንድ ላይ ያጠቃለለ ነው። ሶ ዲዛይኑ እንደምታየው እዚህ ጋር ገባ ይላል። ሶ ይሄንን የፈጠርንበት ምክንያት ይሄ የኮምፓውንድ ፊሊንግ እንደነገርኩሽ ሰው መዝናናት ሊፈልግ ይችላል፣ መውጣት ሊፈልግ ይችላል። እንደ ባስኬትቦል ኮርት፣ ጎልፍ ኮርት፣ የመናፈሻ ኤሪያ ይኖረዋል ማለት ነው። ሶ 6 ፍሎሩ ላይ ምን ይሆናል? ጂም፣ ስፓ፣ ዴይኬር ይኖረዋል ማለት ነው። ስለዚህ ከ7ኛ ፍሎር ጀምሮ እስከ 31ኛ ድረስ የመኖሪያ ቤቶች ነው የሚሆኑት። እዚህ ላይ እንግዲህ በወለል 6 ቤት ነው። ከባለ 1 እስከ ባለ 3 አማራጭ አለን። ባለ 1 ከሆነ 101 ካሬ፣ ባለ 2 ሲሆን ደግሞ 159 እንዲሁም ባለ 3 176 ካሬ አማራጭ አለን ማለት ነው። እዚህ ላይ እንደነገርኩሽ እንደሌሎቹ የተለያዩ የሰሚ ፊኒሽድ እና ፉሊ ፊኒሽድ ዋጋ ይኖረዋል። እዚህ ላይ 120,000 ብር ነው በሰሚ ፊኒሽድ ሲሆን በፉሊ ፊኒሽድ ግን ከሆነ 145,000 ብር ነው። ግን እዚህ ጋር እንድትረጂልኝ የሚፈልገው 3 ቤድሩም ላይ የ5,000 ብር የካሬ ዲፍረንስ ይኖረዋል። ያም ማለት በሰሚ ፊኒሽ ሲሆን 125,000 ይሆናል 3 ቤድሩም ላይ፣ በፉሊ ሲሆን ደግሞ 150,000 ብር በካሬ ይሆናል ማለት ነው። እዚህ ላይ 10% ቅድመ ክፍያ፣ ቀሪውን ደግሞ በ3 ዓመት እንዲሁም በ3 ዓመት ተኩል ይሆናል ማለት ነው። በጣም ያምራል። ሞዴሉ ራሱ በጣም ነው የሚያምረው። ዲዛይን ዋይዝም በጣም አሪፍ የሆነ ፕሮጀክት ነው። እንደምታየው ሞደርን የሆነ ቢካዝ ቤት ቅርስ ነውና ነገ ዘመን ተሻጋሪ የሆነ ዲዛይን ነው። እንደ አኮያም ደግሞ እንደ ፈርጥነታችን እንትን እያልን ነው የምንሄደው ማለት ነው። በጣም ቆንጆ ሳይት ነው። አይ ቲንክ ይሄኛው ሳይት በጣም ቆንጆ ሳይት ነው አይደለ? መልካም። ሌላኛው ደግሞ አንድ የቀረን አንድ ፕሮጀክት አለ። ሱቅ ሳልሽኝ የንግድ ሱቆቻችን ደግሞ አብረን እንመልከት ማለት ነው። ፋይናሊ የመጨረሻው ፕሮጀክታችን የንግድ ሱቅ ያልሽን ይሄ ጎልድ ሱቅ እንለዋለን ማለት ነው። ያው ብዙ ሰው ኔሙን ጎልድ ሱቅ ስንል ትንሽ ሊያምታታው ይችላል። ለወርቅ ነጋዴዎችም የተለያዩ ነጋዴዎችም ኢንክሉድድ መሆን ይችላሉ ማለት ነው። ይሄ ኤግዛክትሊ ሎኬሽኑ አምባሳደር ሞል ጀርባ ወይንም ኢትዮ ፖስት ኦፊስ ፊት ለፊት ነው ያለው ማለት ነው። ይሄ ፕሮጀክት G+14 የሆነ ፕሮጀክት ነው። እዚህ ላይ ሱቅ ብቻ ነው የሚሸጠው፣ ሞል ብቻ ነው ማለት ነው። ስፔሻሊ የካሬ አማራጮች የተለያዩ ካሬ አማራጮች አሉ። እዚህ ላይ እንግዲህ 19፣ 25፣ 30፣ 32 እንዲሁም 34 ካሬ የካሬ አማራጮች አሉ። ሽያጭ አክቹሊ የጀመርነው ከሁለተኛ ፍሎር ጀምሮ ነው እየሸጥን ያለ ነው። የካሬ ዋጋ 310,000 ብር፣ ቅድመ ክፍያው 20% ይሆናል ማለት ነው። ዘን ደ ሬስት በአንድ ዓመት ከ6 ወር ውስጥ የሚጠናቀቅ ፕሮጀክታችን ነው ማለት ነው። ፕሮግረሱ ምንድነው? ኤክስካቬሽን ጀምረን የሾሪንግ ስራ እየሰራን ነው ማለት ነው። እዚህ ላይ ደግሞ የተለያዩ ነጋዴዎች ያው ጎልድ ሞድ ሲባል ሌላ አይዲያ እንዳይኖራቸው ጀስት እኛ ምንድነው ከዲዛይን ዋይዝ እና እዛ አካባቢ ላይ የፈረሰባቸው ብዙ የወርቅ ሱቆች ስላሉ ያንን ሪተርን ያንን እንትን ለማድረግ ፈልገን ያልነው እንጂ ለሌላም ፐርፐዝ መጠቀም ይችላሉ። አንደኛ ከሎኬሽኑ ዋይዝ ሪተርን ኦን ኢንቨስትመንት አከራይተው መጠቀም እንዲሁም ደግሞ ነግደው ለማትረፍ የሚሆን ፕሮጀክት ነው ማለት ነው። በጣም ቆንጆ ሳይት ነው። ይገባል ስሙም አይደለ? ስለዚህ አንድ ከሱቃችን አንድ ከቤት እንላለን ብለን እናስባለን። በጣም ነው የምናመሰግነው ስለ ቆይታሽ። ኤኒ ጥያቄ ግን ካለ ጠይቂ። ብሪፍሊ በደንብ ገልጸዋል አንተ። በጣም አመሰግናለሁ። እሺ ውድ
ደንበኞቻችን እንግዲህ የተለያዩ ሳይት አማራጮች አሉ። እንግዲህ ይህንን ሳይት ለማግኘት የምትፈልጉ ከስር ባስቀመጥንላችሁ ስልክ ደውላችሁ ኮንታክት ማድረግ ትችላላችሁ። እናመሰግናለን።